ሰላም ሰላም እንዴት ናችሁ ውድ የዚህ ቻናል ቤተሰቦች እኔ በጣም ደህና ነኝ ዛሬ ደግሞ በአዲስ ቪዲዮና በጣም ጠቃሚ የሆነ ቪዲዮ ተገናኝተናል ማለት ነው ምንድነው እዚህ ቻናል ላይ የሚቀርበው አፋን ኦሮሞን በአማርኛ መማር የሚለው ነው ማለት ነው ዛሬ የምንማረው የተወሰኑ ቨርቦችን ወይንም ግሶችን የአፋን ኦሮሞ ግሶችን በአማርኛ አስተምራችኋለሁ ማለት ነው በጣም ጠቃሚ የሆኑ ግሶች ናቸው ተከታተሉኝ ማለት ነው አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ እንዲሁም ደግሞ ለሌሎችም ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ ማለት ነው አሁን ቀጥታ ወደ ትምህርታችን እንገባለን ዛሬ የምንማረው ምንድነው እንደነገርኳችሁ ስለ በጣም ጠቃሚ ስለሆኑ ግሶች ነው ማለት ነው አንደኛው ምን ይላል ቢቴ ይላል ቢቴ ማለት ምንድነው ገዛ ቢቴ ስንል ገዛ እንዲሁም ቲን ደግሞ ሁለት ስናረጋት እዚህ ጋር ቲን ሁለት ስናረጋት ቢቴ ስንል ደግሞ ገዛች ማለት ነው ቢቴ ስንል ምንድነው ገዛች ቢቴ ስንል ገዛ ቢቴ ስንል ደግሞ ገዛች ቲ ሁለት ሲሆን በነገራችን ላይ ስለ ንባብ ከፈለጋችሁ ጻፉልኝ ቪዲዮ ሰራበታለሁ ማለት ነው እያንዳንዱ የኦሮምኛ ንባብ እንዴት እንደሚነበብ እሰራላችኋለሁ በጣም ቀላል ነው ማለት ነው በቀላሉ ትረዱታላችሁ ቪዲዮውን ሰራላችኋለሁ ጻፉልኝ ቪዲዮ እንዲሰራላችሁ ከፈለጋችሁ ማለት ነው ቢቴ ማለት ምንድነው ገዛ ማለት ነው ቢቴ ደግሞ ገዛች እዚህ ጋር ጾታ ይለያል ማለት ነው አንድ ቲ ከጨመርኩኝ ማለት ነው በኤግዛምፕል ስናይ ሜላል ኢሼን ኩባ ቢቴ ኢሼን ኩባ ቢቴ እሷ ኳስ ገዛች እሷ ኳስ ገዛች ብዙ ጊዜ ኳስ የሚገዛው ወንድ ነው አይ ዶንት ኖ ብቻ አለ ብቻ እኩልነት ነው ብላችሁ ደግሞ እንትን እንዳልኩት ግን በብዛት አሁን እዚህ ጋር ኢኒ ኩባ ቢቴ ቢል ምንድነው እሱ ኳስ ገዛ ኢኒ ኩባ ቢቴ ኢኒ ኩባ ቢቴ ሚለው እሱ ኳስ ገዛ ኢኒ ምትለው እሱ ኩባ እንዴ እዚህ ጋር አንድ ነገር ኩባ ማለት ታውቃላችሁ ኩባ ማለት ኳስ ነው ኩባ ይባላል ኳስ ማለት ኩባ ቢቴ ኢኒ ኩባ ቢቴ እዚህ ጋር ለምን ኢኒ ኩባ ቢቴ ብንል ትክክል አይደለንም ማለት ነው ቢቴ ቲ ሁለት እዚህ ጋር ብናረጋት ትክክል አይደለንም ማለት ነው ግራመሩ ይበላሻል ኢኒ ኩባ ቢቴ እሱ ኳስ ገዛች አለን ማለት ነው በሌላ ስትረጉሙ እሱ ኳስ ገዛች ደግሞ አይባልም አይደል እሺ ኢሼን ኩባ ቢቴ ካልን ምንድነው እሷ ኳስ ገዛች ወይ ደግሞ እዚህ ጋር ኢሼን ኩባ ቢቴ ብንል ትክክል አይደለንም ማለት ነው ምን ማለት ነው ምን አይነት ትርጉም ይሰጠናል እሷ ኳስ ገዛ የሚል ትርጉም ይሰጠናል ማለት ነው ስለዚህ ትክክል አይደለም ትክክለኛው ኢሼን ኩባ ቢቴ እና ኢን ኩባ ቢቴ አሁን እንደተጻፈው ማለት ነው ወደ ሁለተኛው ስንሄድ ኛቴ በላ ኛቴ ማለት በላ ማለት ነው ኛቴ በላ ኛቴ ካልን ደግሞ ምንድነው በላች ኛቴ በላ ኛቴ ጠበቅ ስታረጉት ነው የመጨረሻውን አሁን እዚህ ጋር ያለውን ሁለቱን ኮንሶናንት ጠበቅ ስታረጉት ምን ይሆናል ኛቴ ስንል በላች ጠበቅ ስናረገው በላች ይሆናል ማለት ነው ኛቴ በላች ምንድነው የበላችሁ እስቲ ኤግዛምፕል ላይ ነኝ ኢሼን እርባታ ኛት ኢሼን እርባታ ኛት ማለት እሷ እራት በላች እርባታ ማለት እራት ነው ማለት ነው እሷ እራት በላች ኢኒ እርባታ ኛቴ እሱ እራት በላ ኢኒ እርባታ ኛቴ
እሱ እራት በላ የሚለውን ነው የሚያሳይልን ማለት ነው። ሌላኛው ወደ ሶስተኛው ስንሸጋገር ደግሞ በዲ ስንል ጠፋ ማለት ነው። በዲ ስንል ደግሞ ጠፋች በዲ ለማለት ከፈለጋችሁ ማለት ነው ጠፋ ትላላችሁ። በዲ ከፈለጋችሁ ደግሞ ጠፋች ትላላችሁ። በኤግዛምፕል ስናየው ሞር ይገባናል ማለት ነው። አዎ ኢሼን በዲ እሷ ጠፋች። ኢሼን በዲ አንልም ማለት ነው። እሷ ጠፋ አንልማ። ስለዚህ ኢሼን በዲ አንልም፣ ኢሼን በዲ ነው የምንለው። ኢሼን ምን አለ? ኢሼን በዲ እንላለን። ኢኒ በዲ እሱ ጠፋ። ወዴት ነው የጠፋው? አይ ዶንት ኖ። ኢሼን በዲ ኢኒ በዲ እሱ ጠፋ፣ እሷ ጠፋች እንላለን። ሌላኛው ደግሞ ወደ መጨረሻውና ወደ አራተኛው ስንሄድ ገቴ ማለት ጣለ። ገቴ ማለት ምንድነው? ጣለ። ገቴ ስንል ደግሞ ጣለች። ገቴ ጣለች። አሁን አያችሁት የቲ ልዩነት ነው። አሁን የጾታ ልዩነት እዚህ ጋር የሚያመጣው ማለት ነው። ለምሳሌ አሁን ብዙ ጊዜ በላች፣ በላ ምናምን ስንል በጣም የትንሽ ቃላት ልዩነት ነው እንትን የሚለየው አይደል? ጾታ የሚለየው። እዚህ ጋርም ያው አንድ ፊደል እየጨመርንበት ኮንሶናንቱን አንድ የመጨረሻውን ኮንሶናንት ደብል እያደረግነው እያጠነከርነው ምን ይሆናል ማለት ነው? ሌላውን ይገልጻል ማለት ነው። ገቴ ስንል ጣለ ነው። ገቲ ስንል ደግሞ ጣለች። እሺ ወደ ፈኬኛ እንዴት? ፈኬኛ ማለት ምንድነው? ምሳሌ ነው። ፈኬኘፍ። እሺ ፈኬኘፍ እንደውም በኦሮምኛ ነው ማውራሽ። ፈኬኘፍ ማለት ፈኬኘው ይላሉ ማለት ነው። ቶላን ቀርሺ ገቴ። ቶላን ቀርሺ ገቴ። ቶላ ብር ገንዘብ ጣለ። ቶላ ምን ጣለ? ገንዘብ ጣለ። የት ነው የጣለው? እሺ ብቻ ቶላ ብር ገንዘብ ጣለ። ቶላን ቀርሺ ገቴ። ቶላ ምን ጣለ? ገንዘብ ጣለ። ቶላን ብሪ ገቴ። ቶላ ብር ጣለ። እና ብሊሴን ቀርሺ ገቴ። ስታሳዝ ብሊሴን ቀርሺ ገቴ። ብሊሴ ገንዘብ ጣለች። ይሄው ነው ማለት ነው። እንግዲህ እንደገባችሁ ተስፋ አረጋለሁ። በጣም አሪፍ ቪዲዮ እንደሆነች ተስፋ አረጋለሁ። አዲስ የሆናችሁ ካላችሁ ሰብስክራይብ ማተሏን መጫናችሁን እንዳረሱ፣ እንደዛውም የደውል ምልክቷን በመጫን ኦል የሚለው ላይ ካረጋችሁ እኔ በየጊዜው የምለቀው ቪዲዮ ይደርሳችኋል ማለት ነው። ቋንቋውን መማር ከፈለጋችሁ በጣም ቀላል ነው ማለት ነው። እንማራለን አብረን ከመጀመሪያ እስከ መጨረሻው አብረን እንሄዳለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳረሱ ማለት ነው። በዚህ ቻናል ብዙ ቪዲዮዎች ተሰርተዋል፣ እነሱም ይጠቅማችኋል። እንግሊዘኛን በኦሮምኛ መማር ትችላላችሁ ማለት ነው። እሱንም ትችላላችሁ። እንዲሁም ኦሮምኛን በእንግሊዘኛ ለምትችሉ ልጆች እንግሊዘኛን በኦሮምኛ የተሰራ ቪዲዮ ስላለ ከሱ ላይ መማር ትችላላችሁ ማለት ነው። እንግሊዘኛን ለምትሞክሩ ልጆች ይሄው ነው ማለት ነው። እንግዲህ በቃ እሺ ቻው ልበላችሁ። ነጋታ ማለት ደግሞ ሰላም ሁኑ ማለት ነው። እሺ ባይ